ለጠቆረ ብብት፣ ለጠቆረ ጉልበት፣ ለጠቆረ ክንድ፣ ለጠቆረ ሌላ ስስ ቦታዎች ለአንዴና ለመጨረሻ ይሄ ለፊትም ይጠቅማል። አሁን የምነግራችሁ ብዙዎቻችሁ ደጋግማችሁ ለጠቆረ ብብት፣ ለጠቆረ በጤህ ትሉኛላችሁ። ለአንዴና ለመጨረሻ በሌላ ርዕስ ነው የመጣሁላችሁ። እርድ ከቅመም የራቀ እርድ፣ ቅመም ጋር ያልተደበላለቀ እርድ 1 ማንኪያ የሾርባ ማንኪያ፣ 1 ማንኪያ ማር፣ ግማሽ ማንኪያ እርጎ በጥብጡ። ቀጠን ይበል። ብብታችሁን ቀቡት፣ ጉልበታችሁን ቀቡት፣ ፊታችሁን ቀቡት። እያንዳንዱ ቦታ 1 ሰዓት ቆዩ። ከቻላችሁ ብብታችሁ 2 ሰዓት ቆዩ። ብብታችሁ ወላሂ ለዓዚም ጥርግ ብሎ ጥቁረቱ ካልሄደ እናንተ ደግማችሁ ወደኔ እንዳትመጡ፣ በፍጹም እንዳትመጡ። ፊታችሁ ተቀብታችሁ በማግስቱ ጥሩ ፊት ካላያችሁ በፍጹም ወደኔ እንዳትመጡ። በፊልተር ያረኩት ፊቴ በጣም ጠቋቁር ስለነበረው አሁን እየቀነሰ 2 ጊዜ ብቻ ነው የቀባሁት። እየቀነሰ ትንሽ ቀርቶታል። ሙልጭ ብሎ ሲሄድ ባለምንም መሰልቸት በሳምንት 2 ጊዜ ለፊታችሁ፣ በወር 1 ቀን ለብብታችሁ፣ ለሌላ ቦታ ለጠቆረባችሁ ይሄን አድርጋችሁ ካለቀቀ እንግዲህ በምን እንደምናነሳው አላቅም። በዚህ በታቱ ማንሻ ኤሌክትሪክ ልናነሳው አይደለም መቼም። እውነቴን ነው የምላችሁ ወላሂ አልዓዚም። ይሄ ነገር ተጠቅማችሁ መጥታችሁ እያንዳንዳችሁ 100% መጥታችሁ ለቆልናል ቴንኪው ካላላችሁ ወዮላችሁ። ለአንዴና ለመጨረሻ ለብብት ለማዴት ብዙ ሰዎች ጠይቃችሁኛል። በውላዳ ጊዜ፣ በመውለጃ ጊዜ፣ በእርግዝና ጊዜ የሚፈጠረው ሸንተረር እሰራላችኋለሁ። ፈልጌ አግኝቻለሁ። ኢንሻአላህ ጠብቁ። ለብብት ለፊት አሁን ለምነግራችሁ ለዚህ ሁሉ እርድ፣ ማር፣ እርጎ ነግሬያችኋለሁ። ዛሬ ያው በርዕሱ ላይ እንዳያችሁት ለጠቆረ ብብት ለራስ የጠቀም ነው ይዤላችሁ የምታዩት። ለሱ የሚያስፈልጉኝ ነገሮች ሎሚ፣ ቤኪንግ ፓውደር ሳይሆን ቤኪንግ ሶዳ፣ ቢካርቦናት ይሄን ማለት ነው። እሱን እና እርድ፣ ማንኛውም እርድ ይሆናል። ይሄ 100% ንጹህ እርድ ነው ማለት ነው። ይሄ ለፊትም ይሆናል። እና እርጎ፣ ማር ካላችሁ ማር ጨምሮ ነው ይመራልቆብኛል ማለት ነው። እና አብረን እንስራ። እነሱ 1 ማንኪያ ቤኪንግ ሶዳ ጨምራለሁ። 1 ሻይ ማንኪያ ሙሉ ማለት ነው። እና 1 ሻይ ማንኪያ በጣም ነው የሚያጠር ይሄ ለብብታችን ብቻ ሳይሆን ለጠቆረ አንገታችን እንደዚህ የእጃችን ጉልበት ምናምን አለ አይደል የሚጠቁር ቦታ ለሱም ይሆናል ማለት ነው። እና ከኛ 2 ማንኪያ ሎሚ ሳይበዛ መጠን የለበትም በትንሹ ማለት ነው። ማር ሲኖረው ደግሞ በጣም አሪፍ ነው ማለት ነው። እና እኔ ማር አልቆብኛል። አንድ 2 ሾርባ ማንኪያ ነው። አቀላቀይ የጨረስኩት ይሄንን ይመስላል ማለት ነው። እና ይሄንን ለጠቆረ ቦታ ለጉልበታችንም ይሁን በተለይ ለብብታችን ማለት ነው። እና ያው ብብት በተለይ የሚጠቁርበት ዶዶራንት ሳይመችን ሲቀር ነው ማለት ነው። የፈሳሽ ዶዶራንት ደግሞ በጣም የሚያጠቁረው እና ተቀብተነው 20 ደቂቃ ቆይተን መታጠብ ማለት ነው። ኢንሻአላህ ማጭ ጊዜ ለውጥ ታዩታላችሁ። ደግሞ ማር ጨምሩበት። ማር ቶሎ ለውጥ እንድናገኝ ይረዳናል ማለት ነው። እና ሌላ ደግሞ በአጭር ጊዜ የሆነ ይሄ ብዙ ሰዓት ምናምን ስለሆነ ይሄንን ሎሚ ራሱን ወስዳችሁ እላዩ ላይ ስኳር መነስነስ ማለት ነው። ታዲያ ባንድ ጊዜ ስለምቀርጽ አልተመቸኝም። ስኳር እንደዚህ ላይ ተጨምሩበትና እንደዚህ ማለት ነው። ምንም ጊዜ ሳይወስድ ልክ ታጥበን ከተነሳን በኋላ በዚህ ማሸት። ይሄ እርዱ ምንም ማሸት ምናምን አያስፈልገውም ማለት ነው። ቤኪንግ ሶዳ ስላለበት ጥሩ አይደለም ለቆዳችን። ተቀብቶ ለ20 ደቂቃ ቆይቶ መታጠብ ብቻ ነው። እና ይሄንን ደግሞ
ይሄኛው ካልተመቸን ይሄንን ከታጠብን በኋላ ለ2 ለ3 ለ5 ደቂቃ ስኳር እንደዚህ ላይ እንደዚህ አድርገን ማሸት፣ ሁሌ ማሸት ይቻላል ማለት ነው። ምንም ጉዳት የለውም። እና ለ5 ደቂቃ ለ3 ደቂቃ እንደዚህ አሽተን መታጠብ፣ በንጹህ ውሃ መታጠብ ማለት ነው። ታጥበን ከተነሳን በኋላ አሽተነው እንደዚህ ከዛ በንጹህ ውሃ መታጠብ እና ይሄን ይመስላል ዛሬ ይዤላችሁ መጣሁት። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቻው፣ ደህና ሁኑልኝ። ቢራ ቢሮ ቢራ ቢሮ ቢራ ቢሮ